ይህ ሰው በምርጫ መሸነፉን አልተቀበለም፣ ተፎካካሪውንም ያስገድላል። ታሪኩ ሲጀምር 37 ዓመቱ ይኖር የነበረውም ጆርጂያ አሜሪካ፣ ስሙም ሲድኒ፣ እሱን የሚገልጸውም ከህግ በላይ ነኝ ማለቱ ሆኖም መገኘቱ ነበር። Days before Christmas, a gunman targeted DeKalb County Sheriff-elect Derwin Brown as he arrived home with roses for his wife. ሙሰኛም ይሆናል ሰውዬ ሙሰኛ ነው ስል የምርም ሙሰኛ። በየቀኑ ምክትሉን ልጆቹን ከትምህርት ቤት እንዲያመጣለት ያዘዋል። የመንግስት ጠበቃዎችን ለራሱ ለግሉ የህግ ጉዳዮች ይጠቀማቸዋል እና ሌሎችም። ከዚህም በላይ እስር ቤት ያሉትን ታራሚዎችንም ጭምር ይጨቁናል። በዚህም የተነሳ ብዙ እስረኞች ክስ ይመሰርቱበታል። እነዚህ ሁሉ ግን ሲድኒ ከሚያደርጋቸው ጥቂቱና ቀለል ያሉ ነበሩ። Absolute power breeds absolute corruption. በጊዜ ሂደትም ሲድኒ ጉቦ መቀበል ይጀምራል። በሱ ስር ተቀጥረው ይሰሩ የነበሩት ሴት ሰራተኞችን ስልጣኑን በመጠቀም አብራችሁን ካልተኛችሁ ከስራ አሰናብታችኋለሁ በማለት ነውር ይፈጽምም ነበር። በዚህ ሁሉ ጊዜ ሲድኒ ማንም የሚያቆመው አልነበረም። እሱ ሁሉንም ነገር አድርጓል። ይህም ለዓመታት ቀጥሏል። እውነታውም ነገሮች በሚፈልጋቸውና በጥሩ ሁኔታ ይሄዱለትም ነበር። የስልጣን ዘመኑ በሚገባደድበት ጊዜ ግን በድጋሚ ምርጫ ለመወዳደር ይወስናል። በ2000 በእርግጥ እንደዛው ነው ያደረገው። በዚህ ጊዜ ነበር ይህ ሰውዬ ዳርዊን የሚባል እንደሱ ጸጥታን በማስከበር ላይ የሚሰራ በአካባቢውም በጣም ከሚወደድ ግለሰብ ጋር የሚፎካከረው። ይህም ሰው በርቀትም ቢሆን እንዴት ሲድኒ የፍትህ ዲፓርትመንትን ይመራ እንደነበር ይከታተል የነበረ ነው። ሙሰኛ አስተዳደር ስለሆነ ብቻ ሳይሆን በግልም ሲድኒን የማይወደው ነበር። ይህንን መቀየር አለብኝ በሚል ሲድኒን በመቃረን የምረጡኝ ዘመቻ ይጀምራል። የሚመረጥም ከሆነ በሸሪፍ ዲፓርትመንት እየተካሄደ ያለውን ሙስና እንደሚመረምር ቃል ይገባል። ይህም ሰርቶ ምርጫውን ያሸንፋል። በተቃራኒው ሲድኒ ስለተሸነፈ በጣም ይናደዳል። በሱ አስተዳደር ጊዜ ምን እያደረገ እንደነበር ሲያስታውስም የሚይዘው የሚጨብጠውን ያጣል። እስር ቤት መግባት አልፈልግም፣ እንደውም ስልጣኔን መልቀቅ የለብኝም ብሎ ያስባል። ይሄኔ ነው ዳርዊንን ለምን አላስወግደውም የሚለው። ይህም ሌላ ምርጫ እንዲደረግ ስለሚፈቅድ ሁለተኛውን ምርጫ አሸንፋለሁ፣ ስልጣኔን መቀጥላለሁ ይላል። ለዚህም አንድ ቀን ዳርዊን ስልጣኑን ከመረከቡ በፊት አንደኛውን ምክትሉን እቤቱ ይጋብዘዋል። ዳርዊንን እንዲገድለት ወረቀት ላይ ጽፎም ይሰጠዋል። ይህም ሰው ፓትሪክ ፕሮፌሽናል ገዳይ ስላልነበር አድርጎም ስለማያውቅ ባይሳካም እኔ ብቻ ነኝ ዘብጥያ የሚገባው ብሎ ይፈራል። ለሲድኒም ብቻውን ማድረግ እንደማይችል ይገልጽለታል። ለዚህም ነው ፓትሪክ 3 የቀድሞ የሲድኒ ሰራተኞችን በመጥራት የሚያደርጉትም ከሆነ ሲድኒ ሲያሸንፍ የፈለጉትን ስልጣን ይሰጣቸዋል የሚላቸው። ለሚቀጥሉት 3 ወራቶች ዳርዊንን ለመግደል ቀን ከሌሊት ቢከታተሉም ትክክለኛ ሰዓት ቦታም ሊያገኙ አልቻሉም። በዚህ ጊዜ ዳርዊን ቃለ መሐላ ለመፈጸም ቢሮውንም ለመረከብ 3 ቀን ብቻ ነበር የቀረው። ሲድኒም ፓትሪክን በመጥራት ስራው መሰራት ካለበት አሁን ወይንም መቼም ይለዋል። ግድያውም ዛሬ ማታ መፈጸም አለበት በማለት ትዕዛዝ ይሰጠዋል። በዚያው ቀን ማታ ዳርዊን ከስራ ሲመለስ በመጠበቅ ፓትሪክ እና 3ቱ ሰዎች ከመኪና ሲወጣ ጠብቀው 12 ጊዜ በጥይት በመምታት ይገሉታል። ሳይታወቅም ያመልጣሉ። ፖሊሶችም ቦታው ደርሰው ከመረመሩ በኋላ የመጀመሪያ ተጠርጣሪ ያደረጉት የፖለቲካ ተቀናቃኙን ሲድኒ ነበር። ችግሩም ግን ምንም ማስረጃ አላገኙም ነበር። ይህም ለሚቀጥሉት ትንሽ ወራቶች ካለፈ በኋላ በ2001 ፓትሪክ ቤት በነበረበት ሰዓት እሱን ያካተተ ህገወጥ የሆነ የአደንዛዥ እጽ ዝውውር ላይ አለመግባባት ይነሳል። አለመግባባቱ ወደ ጥል ስላመራ መታኮስ ይጀምራሉ። አንድ ግለሰብም ይሞታል። ይህኔ ፖሊስ በቦታው በመድረስ በተኩሱ የተሳተፉትን ፓትሪክንም ጨምሮ ያስራቸዋል። በዚህ ጊዜ ፓትሪክ በጣም ይፈራል። የተቀረውን ህይወቴን እስር ቤት ማሳለፍ የለብኝም ብሎ ይወስናል። ከአቃቢ ህግ ጋርም ስምምነት ይፈጽማል። ስለ ዳርዊን አሟሟት ሁሉንም እነግራቸዋለሁ፣ ከዚህ ግድያም ነፃ አድርጉኝ ይላቸዋል። ሁሉንም ሲድኒ እንዴት ዳርዊንን እንዳስገደላቸው ዘግዝኮ ይናገራል። ከሱ ጋር ግድያውን የፈጸሙትን ግለሰቦችን ያሳስራቸዋል። በስተመጨረሻም ፖሊስ ሲድኒን ያስረዋል። በሰዓቱም ይህ ፎቶ ነው የተወሰደው። ሲድኒም ፍርድ ቤት ከቀረበ በኋላ የዕድሜ ልክ እስራት ተፈርዶበት ዘብጥያ ወርዷል።